የሚያሳፍር በተለይ ቁጣው፣ እልሁ፣ ትዕቢቱ፣ ኢንሴኩሪቲው፣ በራስ የመተማመን እጦቱ ኤንድ ቫሊዴሽን የማግኘት ረሃቡ ጎልቶ የወጣበት ነው። አሁን በቅርብ አንድ ሶሻል ሚዲያ ላይ እንዲህ አይነት ሰዎችን የሚገልጽ ቃል ስፈልግ ነበርና አንዷ የጻፈችውን አየሁ። ጅምር ጆሊ የሚባሉ አይነት ናቸው። ጅምር ጆሊ የምትለው ገጠሩ የዋህነት ወይም ገራገርነት፣ ደግነት ጠባይ ያልወረሱ ወይ የከተሜውን ስስ ልቦና ደግሞ ያላገኙ ወይ ያልታደሉ ከባዶ ሜዳ ተነስተው ቫሊዴሽን የሚፈልጉ ከሌላው የበለጥኩ ነኝ የሚሉ ወይ የበላይ ነኝ ብለው የሚያስቡ በአንድ ጀንበር ጨረቃ ካረገጥኩ የሚሉ አዲስ አበባ ጠበናል የሚሉ በየመጠጥ ቤቱ ብሩን ካልበተን የሚሉ ምክንያቱም ያን ብር ደክመው ያመጡት አይደለም፣ እንደሌላው ሰው ደክመው ወጥተው ወርደው ያገኙት ሀብት አይደለም። ስለዚህ በአንድ ጀንበር የሚበትኑ አይነት ሰዎችን ነው ጅምር ጆሊ የሚል ብያኔ። ይሄ ሰው እንዲህ አይነት ሰው ነው። እንግዲህ ግሩም ጫላን የምናውቀው በሲሲቲቪ ሪፖርተር ነው። ከዚህ ውጭ ደግሞ ከአንዳንድ ኤንጂኦዎች ጋር እንደሚሰራቸው ከዚህ ውጭ ምንም ነገር የለም። ይህ ሰው በአመት እንኳን $100,000 የሚያገኝ አይደለም። ነገር ግን በአንድ ጀንበር ሚሊዮነር ሆነ። መሆንም ብቻም ሳይሆን ከከተማው አስተዳደር በ5,000 አካባቢ ካሬ ይመስለኛል እንደውም ለቴሌቪዥን ጣቢያ ተብሎ የተሰጠው የታደለ፣ ያንንም አልጀመረም። መሬቱን ይሽጠው ይለውጠው የምናውቀው ነገር የለም። ይህ ሰው በአንድ ጀንበር ሸጦታል፣ መሬቱን ሸጦታል። መረጃው አለ። ቴንክ ዩ አስታወስከኝ። ይህ ሰው እንግዲህ ይሄ ነው። ኢንሴኩሪቲውን በራስ አለመተማመኑን ራሱ የምታውቀውና ራሱ ያን ፍርሃቱን ሲገልጸው የምታየው ብዙዎች ከጠቅላይ ሚኒስትሩ ጋር ወይም ከከንቲባዋ ጋር ጓደኛ ስለሆንኩ ነው ያለ። that means that is the fact። ይህን ሰው ከ5 ዓመት 6 ዓመት በፊት አናውቀውም። እንደ ማንኛውም ሪፖርተር ነው የምናውቀው። እኛም የውጭ ኮረስፖንዳንት ሆነን አገልግለናል። አንተም ታውቀዋለህ፣ ሰርተሃል። በአመት እንኳን $100,000 እንኳን አታገኝም ይመስለኛል። 70,000 የምናገኝ አይመስለኝም በወቅቱ ለዛው። ያም ቢሆን ሚሊዮነር የሚያደርጋል እናውቀዋለን። ይሄ በአንድ ጀንበር ወያኔ ሚሊዮነር ያደረገቻቸው ነበር። አዲስ አበባ ላይ በአንድ ጊዜ ሆቴል የገነቡ ሚሊዮነሮች ተፈጥረው ነበር። ዛሬም ብልጽግና ላይ የምናያቸው እንደ ግሩም ጫላ አይነቶች የዛ ግልባጭ ናቸው። ልዩነቱ የቋንቋ ብቻ እና የጊዜ ብቻ ነው። ብዙ ነገሮች አምፓክ ማድረግ ይቻላል እዚህ ላይ። አንድ ሀብቱን እንዴት ፈጠረው የሚለው ነው። ግሩም ጫላ ከ5 ዓመት በፊት ከሪፖርተርነት በዘለለ የሚሰራቸው ነገሮች የሉ። ምናልባት አንዳንድ ማናችንም ከምንሰራቸው ቁጥራጭ የኤንጂኦዎች ፕሮጀክቶች፣ ትራንስሌሽን ስራዎች ናቸው። እነሱ ደግሞ ከዕለታዊ ፍጆታ የሚሉ አይደሉም። ነገር ግን ባለጊዜነት ፈጠረለት። መሬት እንደ ልቡ ማግኘት ጀመረ። መሬት እንደ ልቡ መቸርቸር ጀመረ። ያን ሴኩሪቲውን ማሳያ ደግሞ መንገድ መገለጫዎች አሉት። ያን ሀብትህን አጉልተህ መናገር መቻል፣ በጥረት እንዳመጣኸው መናገር። ልክ አሁን ከሰሞኑ እንደምታያቸው የሞቲቬሽናል ስፒከር ወይም የማነቃቂያ ንግግር እንደሚያደርጉ አይነት ሰዎች ነው ሆኖ የምታየው። ቢኮዝ ቫሊዴሽኑን ይፈልገዋል። ይህ ሰው ደግሞ ወጥቶ ወርዶ እንዳላገኘው ያውቃል። በጠቅላይ ሚኒስትሩ ድጋፍ እንዲሁም በከንቲባዋ እንክብካቤ ያለ ሰው መሆኑን ያውቃል። ይህ ስራ ከወደቀ ያ ሀብት ጠያቂነት አለ። ምክንያቱም የትኛውም ሀብት እንዴት ፈጠርከው የሚለው የሚመጣ ጥያቄ ነው። እንዲህ አይነት ኃይለ ቃል ከኃይሌ ገብረስላሴ አሰማው ወይም ከቀነኒሳ በቀለ አሰማው። ለምን? ፖለቲካ አመለካከት ስለሌላቸው ነው? አይደለም። አላቸው። ኃይሌም የራሱ ፖለቲካ አመለካከት አለው። ቀነኒሳም የራሱ ፖለቲካ። ሀብትን በተመለከተ ግን የምትጠረጥራቸው ሰዎች አሉ። በድካማቸው በላባቸው ያገኙ። ምንም የፖለቲካ ልዩነት ቢኖር
ኃይሌን በማጭበርበር ልጠረጥረው አትችልም። ቀኒሳ በቀለን በማጭበርበር የፖለቲካ አመለካከት ልዩነት ነው ይችላል። ታስዋይ በእንዲህ አይነት ትቢት፣ በእንዲህ አይነት እልህ፣ በእንዲህ አይነት የበታችነት ስሜት ሲያወሩ አትሰማቸው። የሀብት አስፈላጊነትን ሊነግሩ ይችላሉ። ሀብት ያለው መከበር አለበት። ጥረት ግረህ ካገኘ ያን ሊነግሩ ይችላሉ። ምክንያቱም እንዴት እንደሚያገኙ ስለ ስለዚህ ኃይሌ ስታነሳ ወይም ቀነኒሳ ሀብቱን እንዴት ፈጠረው፣ እንዴት ጠበቀው፣ እንዴት አስተላለፍክ ብለህ ታይ ንጹህ የሆነ ነገር ማንነት ነው። ይህ ሰውዬ ይህን ጥያቄዎች መመለስ አይችልም። ስለማይችልም ነው ያን ፍራቻው መደበቅ መቻል አለ። ቁጣውን ደግሞ ማላይ ማንጸባረቅ አለበት ዲያስፖራው ላይ። ምክንያቱም ዲያስፖራው ማለት ለሱ ጸረ አብይ ብቻም ሳይሆን ነገ አብይ ቢወርድ ይህን ሀብት እንደሚያሳጣው ይህን ማንነቱን ዜሮ እንደሚያስገባው ያውቃል። ያ ፍራቻው ነው፣ ያ ኢንሴኩሪቲው ነው የሚመጣው። ሌላው እንደ ጋዜጠኝነት ጋዜጠኛ ነኝ ብሎ ራሱን የሚናገር ነው። ጋዜጠኛ ደግሞ አንድ ነገር ከሚጨነቅለት ነገር ቢኖር የመናገር መብት ነው። ሴት መናገር ማለት መጻፍ መናገር መብት ነው። እሱ እየነገረን ያለው መንግስት ምንም ያደርግ ምንም ይህን መንግስት ከመደገፍ ውጪ ያለ ነገር ተቀባይነት የለውም። ስለዚህ ሰላማዊ ሰልፍ መውጣት እንደ ስርዓትነት ነው የቆጠረው። ወይም ስርዓቱን እና የሱን ግብረ አበሮች ጥቅም ከመቃወም ጋር ብቻ እያይዞ ነው ያለው። ከመብት የሚለው እንደ ጋዜጠኝነት እንኳን ፕሪንሲፕሉ እንዳልገባው እንዲህ አይነት ወንበዴዎች፣ አጭበርባሪዎች ታያለ። በጋዜጠኝነት ስም ብዙ ነገር ተሰርቷል። እኔም አንተ የምናውቃቸው ነገሮች አሉ። እንዲህ አይነት ወንበዴዎች ቀን ሲመጣ ነው የምታያቸው። ሶ ኢቭን እንኳን የሚሰራበትን ጋዜጠኝነቱን እንኳን ክብርና ማዕረግ የማይጠብቅ ነገር ሰዎች መናገር መብት ማክበር የአንድ ጋዜጠኛ መርሁ ነው። ሌላ ምን መርህ ይኖረው? የዜጎችን የመናገር የመምረጥ የመጻፍ እንዲህ አይነት መሰረታዊ የሚባሉ መብቶችን ማክበር ነው። አንድ ጋዜጠኛ የሚያስብልህ ነገር አንዱ ያ ነው። እናንተ በልዩነት ማውራት እንችላለን። በጋዜጠኝነት መርህ ውስጥ እናንተ መስራት የምንችለው በዛ መልኩ ስለሆነ መብት ነው መናገር። እኔም እናገራለሁ፣ አንተም ትናገራለህ። በልዩነታችን መውጣት ይችላል። ያን እንኳን ፕሪንሲፕል መረዳት የማይችል ጅምር ጆሊ ነው። ምናልባት ይሄን ቃል የሚመጥነው አይነት ከሆነ ማለት ነው። እንግዲህ ሌላው በአጠቃላይ እንዲህ አይነት ሰዎች የሚያሳዩን የስርዓቱን መፍረክረክ ነው። ምክንያቱም ፍራቻውን ታያለ። በጩኸት ውስጥ በንዴት ውስጥ ፍራቻው ነው የሚታይ። ምክንያቱም ያልጠበቀው ከጓደኞቹ ለይቶ ያወጣው በአንድ ጀንበር ሀብታም ያደረገው እንድ ደግሞ እንዲህ እንደ ልቡ እንዲሳደብ እንዲናገር ያደረገው ስርዓት አለ። ይህ ስርዓት በቋንቋና በዘር ላይ ያማከለ ስርዓት ነው። ባለሀብቶችንም የሚፈጥረው በዘርና በቋንቋ መሰረት አድርጎ ነው። ስለዚህ ያንን ስርዓት በናድክበት ወቅት የግሩም ጫላን ማንነት ወሰድክበት ማለት ነው። ያ ያስፈራዋል። ያ ነው የሚያስቃዠው። ያ ነው በፍርሃት እንዲናገር የሚያደርገው። ቁጣውን ትመለከታለህ፣ ግን at the same time ፍራቻውን ትመለከታለህ፣ አለመረጋጋቱን ትመለከታለህ። ሶ የአብይ መኖር፣ የግሩም ጫላ መኖር፣ የከንቲባዋ መኖር ለግሩም ጫላ መኖር ምክንያት እነዚህ የሚመሩት ስርዓት መወገድ ማለት ግሩም ጫላ የሚባል ፒክቸር ውስጥ አይኖርም። ፒክቸር ውስጥ ብቻ ለመኖር ብቻ አይደለም፣ ነገ ከወንጀለኞቹ አንዱ ተጠያቂ ነው። ምክንያቱም ይህን ሀብት እንዴት ፈጠረ? ምክንያቱም በዘመድ አዝማድ በጥቅም መሬት አግኝተሃል። ምክንያቱም ካንተ በፊት ቀድሞ የመጡ ባለ ሀብቶች አሉ። ጥረው ግረው ሀብታቸውን ኢቭን እየተቀሙ ያሉ ዜጎች ባሉበት ሀገር አንተ በባዶ ሜዳ ተነስተ ሀብት ፈጥረሃል። የኢትዮጵያ ሕዝብ እኮ ከሀብታም ጋር ችግር የለበትም። ሀብታምን ያበረታታል፣ ሀብታምን ያደንቃል። በግጥሙ በስነ ቃሉ እኮ ሀብታምን ማድነቅ እኮ ጀስት ውበትን እንደምናደንቀው ነው። ችግር የለበትም። ኢትዮጵያ ሚልቅህና የሚጠየፍ የኢትዮጵያ ሕዝብ እኮ እንዲህ እንደ ግሩም ጫላ ስታቸው ነበረው። እንደዚህ አስመስለ ልክ በራስህ ጉልበት፣ በራስህ ጥረት፣ በራስህ ድካም ሀብት የፈጠርክ አስመስለ ስታወራ ነው የኢትዮጵያ ሕዝብ የሚጠየፍህና የሚቃወም። ግሩም ያልገባው ግን ስርዓቱን ነው የኛ ጥያቄ። ምክንያቱም ግሩም እንኳን ተረጋግቶ እንዲኖር ያላደረገው ስርዓት ነው። ግሩም በስርዓቱ ሀብት ፈጥሮ ቢሆን፣
ግሩም ህጋዊ በሆነ መንገድ ሀብት ፈጥሮ ቢሆን እንዲህ ጮህ አይናገርም፣ እንዲህ የቁም ቅዠት አይቃዥም ነበር። ለዚህም ነው እንዲህ አይነት ትግል ለኛ ብቻም አይደለም ለራሱ ለግሩም ነው የቁም ቅዠት እንዳይኖር ጀስት ያም የሚወደውን ስራ ከሆነ ጋዜጠኝነቱ እዛው ላይ ፎከስ እንዲያደርግ ተሰጥኦውን እንዲያንጸባርቅ እና እንደው የተረጋጋ ህይወት እንዲኖር ያላቅሙ የተሸከመው ማንነት አለው። ምክንያቱም ያለ ትጋቱ ያለ ጥረቱ የያዘው ሀብት ጫንቃው ላይ ሸክምን የሆነበት ደስታ ላመጣለት ፊቱ ላይ የምታየው ያን መረበትበት ነው፣ ያን ፍራቻ ነው። ስለዚህ ዲሲ ላይ ተቃውሞ መውጣት ለሱ ፍርሃትን የሚያጨርበት እንጂ የዜጎች የመናገር መብት መሆኑን አይደለም። ዜጎች አዲስ አበባ ላይ መውጣት ቢችሉ እኮ ዲሲ ላይ ለምን ትወጣለህ? ለንደን ላይ ለምን ትወጣለህ? ዜጎች መናገር ስለማይችሉ ማነው የመናገር መብታቸው ስላልተከበረ አደባባይ ላይ መውጣት ስለማይችሉ ነው። ሰዎች እዚህ ዩቲዩብ ላይ እኛ የምናወራው ዲሲ ላይ ሰው ወጥቶ ኮንግረስ ላይ የሚጮኸው ስራ ፈት ስለሆነ አይደለም፣ ወይ የሚናገረው ነገር ስላጣ አይደለም። ግን ዜጎች የተነፈጉትን ድምጽ እኛ ማሰማት ስላለብን ይህ እንኳን መሰረታዊ ነገር የገባው አይደለም። ምክንያቱም ፍርሃቱ ያን ሸፈነበት። ግሩም ያ ጅምር ጆሊ ነው ያ ግብረ ገብነቱም የለው፣ የከተሜነት ስሱ ልቡ የለው፣ የከተማነት አራድነቱም የለው። አፍሮ መደበቅ ይችል ነበር ይሄን ባደረገ እንኳን የገጠር ገራገርነቱም ስለሌለው ደግሞ ይቺ ያመጣችው ገንዘብ ከእውቀት ማነው ከገንዘብ የምትመነጭ ደግሞ እውቀት አለች። ገንዘብ ጉልበት ብቻ አይደለም የሚሰጥ፣ ከእውቀት ማነው ከገንዘብ የምትመነጭ እውቀት ደግሞ በጣም አደገኛ ነች። እሷን ይዞ አደባባይ ላይ ወጣ። ፍረት የለው፣ ነገሮቹ ኢሎጂካል እንደሆኑ እንኳን እንዲገነዘብ አላደረገም። ምክንያቱም የሱ መጮ ተራራን የሚያንቀጠቅጥ አድርጎ ነው የሚያስበው። ምክንያቱም የሚያስበው በዛይ ሰርክል ውስጥ ነው። ልክ እንደሱ በፍርሃትና በጭንቀት የሚኖሩ በአንድ ጀንበር ሀብታም የሆኑ ወዳጆች አሉ። ቢኮዝ ያ ስርዓት ሲናድ እነሱ የሚቆሙበት ምድር ይክዳቸዋል። ግሩም የነ አብይ ማሳያ ነው። የነ አብይ ያሉበትን ፍርሃት የጥርጣሬ ኑሮ ነገ ምን ሊመጣባቸው እንደሚችል በስጋት ያላቸውን ውሎና አዳር የሚያሳይ ትልቅ ምስል ይመስለኛል።